ባለፈው እንዳልነው ምዕራፍ 19 ትንሽ ለየት ይላል ከሌሎቹ ምዕራፎችና ሌሎቹ ምዕራፎች ሁሉ አንዳንድ ነገድ ሲወርስ ነው የምታዩት። አንድ ነገር ግፋቢል ሁለት ነገድ አንድ ምዕራፍ ላይ ይሄ ግን 7 ነገድ አካባቢ ነው የሚወርሰው እና እንዲህ ስታዩት የአገር ቅርጽ ይታያችኋል። ስታነቡት የአገር ቅርጽ ይታያችኋል እና ቁጥር 51 ላይ ምን ይላል? ካህኑ አልዓዛር የኔዌ ልጅ ኢያሱ የእስራኤል ልጆች ነገዶች የአባቶች አለቆች በእግዚአብሔር ፊት በሴሎ በመገናኛው ድንኳን ደጃፍ አጠገብ በዕጣ የተካፈሉት ርስት ይህ ነው፣ ምድሪቱንም መካፈል ጨረሱ ይለናል። ይሄ ነው ርስቱ ይለናል። ይሄ ነው ርስቱ። እንደ ግላንስ እንድናረገው የፈለገ ይመስላል። ይሄ ነው ርስቱ ብሎ በእርግጥ የሌሎቹ ምዕራፎችን ማጠቃለያ ነው፣ ግን እዚህ ላይ ሞር ፒክቸሩ ይታየናል። እንደ እስራኤል እንደ ስቴት ትታያለች እዚህ ጋር እና ይሄንን ስናይ ምን እንማራለን ከዚህ የሚለውን እስቲ ትንሽ ዲስከስ እናደርገው። ሄዳ መንግስት ሆና ስትመጣ እናያታለን፣ ወይም ቅርጽ ይዛ ስትመጣ እናያታለን እና ይሄ ምን ያሳየናል? እስቲ ይሄንን እንነጋገርበት። ምንድነው ግን እግዚአብሔር የልብ ሐሳብ ውስጥ ሰዎቹ ገብተውለታል። እጣቸውን ተከፋፍለዋል። ማመን ጋር እንደሚሆን ተነጋግረዋል። የመውረስ ሐሳብ ልባቸው ውስጥ አለ እና እግዚአብሔር ሊያደርግ ያሰበው አሁን የእግዚአብሔር ሐሳብ ነው እዚህ ላይ የሚሳለው። እግዚአብሔር ያሰበው አንድን ሰው ማውረስ፣ አንድን ዘር ማውረስ፣ አንድን የሆነ ግሩፕ ማውረስ አይደለም። እግዚአብሔር ያሰበው መንግስት ማቋቋም ነው። ኔሽን ቢልዲንግ ነው እግዚአብሔር ያሰበው። ኔሽን ነው የሚሰራው እና እግዚአብሔር ምንድነው የሚላቸው? እያንዳንዳችሁ ኢምፖርታንት ናችሁ ነው የሚላቸው። ለእያንዳንዱ ድርሻ ሰጥቶ you have to get this ርስት፣ ይህን ርስት ማግኘት አለባችሁ፣ እያንዳንዳችሁ መያዝ አለባችሁ። ከዛ ሙሉ ፒክቸሩ የሚወጣው እያንዳንዳችሁ ስትይዙት ነው የሚላቸው። የእናንተ ማንነት የሚገለጸው የርስቱ ሙሉ ፒክቸር የሚወጣው እያንዳንዳችሁ ስትይዙት ነው ይላቸዋል እግዚአብሔር። እና ሴሎ ቅድም ስንጀምረው በምዕራፍ 18 ነው መሰለኝ የምስጋና ቦታ ብቻ ነበረ። አሁን ሴሎ ግን ርስትን ውስጥ ማስገቢያ ቦታ ሆነ። ቅድም መቅዲ እንዳለችው ገና የሚዋጉት ውጊያ ሊኖር ይችላል፣ ያልተወረሰ ነገር ሊኖር ይችላል፣ ግን ርስትን ውስጥ ማስገቢያ። ሴሎ ማለት በእግዚአብሔር ፊት የሚሆኑበት ጊዜ የርስት ጉዳይ ልባቸው ውስጥ የሚሆንበት ጊዜ። በፊት የርስት ጉዳይ ተረስቶ አምልኮ ብቻ ነበር። አሁን እነዚህ ሰዎች የርስት ጉዳይ ልባቸው ውስጥ የሚሆን ኔሽን የሚለው ሐሳብ ልባቸው ውስጥ እንዲሆን እግዚአብሔር ፈልጓል። ለምንድን ነው እግዚአብሔር ኔሽን የፈለገው? መንግስት ለምን ፈለገ ስንል ሲያስወጣቸው ፈርዖን ያለው ነገር ነው። ያገለግለኝ ዘንድ ህዝቤን ልቀቅ፣ ያመልከኝ ዘንድ ህዝቤን ልቀቅ። እግዚአብሔር ኔሽን የሚፈልገው ራሱ ንጉስ የሆነበት፣ እኛ በነፃነት የምናመልክበት፣ እሱን በነፃነት ለሱ የምንወረስበት፣ የሱ ነገር ብቻ ቅድሚያ የሚሰጥበት ርስት ስለሚፈልግ ነው። ለዚህ ነው ይሄንን የሚያደርገው እግዚአብሔር። እነሱ ማብላት ማጠጣት ምናምን እሱ ሰከንደሪ ነገር ነው። በተለይ በአዲስ ኪዳን የእግዚአብሔር መንግስት ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል ይላል። የኛም ፕራይመሪ ነገር የነፃው ሀገር ሲቲዝንስ ሆነን ወደ ፍቅሩ ልጅ መንግስት አፈለሰን አይደል የሚለው። ከፈርዖን ልክ እነዚህን ወደዚህ አምጥቶ አዲስ ኔሽን ውስጥ እንዳስገባቸው እኛን ወደ ፍቅሩ ልጅ መንግስት አፈለሰን ይላል እና ዋናው ነገር የመንግስቱ ነገር ነው። እግዚአብሔር መንግስት መመስረቱ እኛን በነፃነት እሱን ማምለካችን፣ በነፃነት ኖረን መወረሳችን ሪዝን እንዳይኖር ይፈልጋል እግዚአብሔር እኛን ወደ ኋላ የሚያደርግ ለሱ ከመወረስ ለሱ እሱን ከማምለክ እና ይሄንን እንትን ይላል እና እያንዳንዱ ፊት ሲያደርግ ቅድም ቤዙ እንዳለችው ሙሉ ፒክቸር ሲመጣ እናየዋለን።
ይህን ሙሉ ፒክቸር ማሳየት ይፈልጋል፣ ዲሞንስትሬት ማድረግ ይፈልጋል እግዚአብሔር። ልክ ሙሴ እንዳለው ያሞሃል እግዚአብሔር ካላወረስካቸው እንዳለው ለጠላቶቹ ማሳየት ይፈልጋል እግዚአብሔር ይህንን ሙሉ ፒክቸር። እግዚአብሔር ይሄንን ይፈልጋል በእኛም ህይወት። በኤፌሶ ምዕራፍ 3 ላይ ነው መሰለኝ በኤፌሶ ምዕራፍ 3 ላይ ይሄንን ፒክቸር ይሄንን የተለያዩ ጥበባት በሰማያዊ ስፍራ ማሳየት ይፈልጋል ይላል። በቤተ ክርስቲያን ማሳየት ይፈልጋል። ይሄን ቢዩቲ ማውጣት ይፈልጋል። ሁሉ ቦታው ላይ ተሰካክቶ ያለውን ቢዩቲ ማውጣት ይፈልጋል እግዚአብሔር። ይሄ ነው ትልቁ ዓላማ፣ የእግዚአብሔር ዓላማ። እና እንደው መብላት መጠጣታችን ብቻ አይደለም። ባለፈው ስናጠና አይታችሁ እንደሆነ አንድ ምዕራፍ የቦታ ሊስት ይሰጠናል። የቦታ ሊስት አንድ ምዕራፍ 12 ደግሞ የነገስታት ሊስት ይሰጠናል ሲወረስ። እና ይሄ የሚያሳየን ምንድነው? እኛ እነዛ ቦታዎች ወይን የሞሉባቸው እርሻ ያለባቸው ምናምን ናቸው፣ ለኛ ኢንጆይመንት ናቸው፣ ለኛ ሰክሰስ ናቸው። ግን ወድንዳት የሚመቱ ደግሞ የእግዚአብሔር ጠላቶች፣ ተዋረዶች፣ ኃያላን፣ ስልጣናት፣ ነገስታት፣ አለቆች የሚመቱ ደግሞ አሉ። ይሄ ለእግዚአብሔር ነው። እግዚአብሔር ለሱ ምንመታቸው አሉ። እኛ ደግሞ ምን ኢንጆይ የምናደርገው ነገር አለ። እና እነዛ አለቆች፣ ስልጣናት ለቀው በቦታው የእግዚአብሔር መንግስት መቋቋሙ ነው ለእግዚአብሔር ትልቁ ነገር። እና እግዚአብሔር ወደዚህ ሜንታሊቲ ያምጣል። በኑሯችን በምንኖረው ኑሮ ሁሉ የእግዚአብሔር መንግስት የምትለዋ ነገር የእስራኤል ኔሽንስ ነው እግዚአብሔር የሚፈልገው። ኔሽኑን ነው የሚፈልገው። መንግስት አብርሃምን ሲጠራው እንዳንድ ሰው ነው፣ ግን አልቲሜትሊ ወደ ኔሽን እሳቤ ነው ሊያመጣ የፈለገው። እና ይሄንን ፒክቸር ያሳየናል። የኔሽን ፒክቸር፣ የእግዚአብሔር መንግስት የሚባል ከፈርዖን ነፃ የሆነ ቦታ፣ እንደ ልባችን የምናመልክበት፣ እንደ ልባችን ለእግዚአብሔር የምንሰጥበት፣ ምክንያት የማንሰጥበት ህይወት እግዚአብሔር ይፈልጋል። እሱ ፊት የመውረስ እሳቤ ይዞ መቆየት፣ ሴሎ ፊት የመውረስ እሳቤ፣ እቺ ቴሪቶሪ ነች፣ እቺ የኔ ናት የሚል ነገር ጨምሮባቸው የተወሰነውን ይዘዋል፣ የተወሰነውን ያልያዙት አለ። ግን this is mine የሚል እሳቤ ያለበት አምልኮ፣ እሳቤ ያለበት ማንነት፣ እሳቤ ያለበት ህይወት፣ እሳቤ ያለበት ኑሮ፣ ይህንን ቪዥን የሚያሳየን ይመስለኛል። እግዚአብሔር እናመሰግናለን። በዚህ ምዕራፍ 19ን እንጨርስና ወደ ከ1 እስከ 19 ያሉት